በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥዑመ ስም የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተከበረ ይሁንና የእሱ ደቀ መዝሙር የሆነው ሐዋርያው ቅዱስ ማቴዎስ በጻፈው መልእክቱ በምዕራፍ 10 ቁጥር 32 ላይ እንዲህ ይላል፣ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይላል። ወንድሞች፣ እህቶች፣ አባቶች፣ እናቶች የዛሬው መልእክቴ አድራሻው አዲስ አበባ የሆነ መሐመድ ከድር የተባለው ግለሰብ ጌታችን መድኃኒታችን ኢየሱስ ክርስቶስን በምትሰሙት መልኩ በማቃለል ሲሰድበው ይታያል። ይሄ ግለሰብ እንደው አላዋቂነቱን ያሳያል። ለምንድን ነው እንደዚህ ያልኩበት ምክንያት እሱ ያቃለለው ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ በሚያምነው ቁርአን ከ78 ጊዜ በላይ ተጠቅሷል። ምንድነው ጌታችን ብዙም ጊዜ ሲያስተምር በምሳሌ ነበርና የሚያስተምረው። በጌታ ደቀ መዝሙር በሆነው በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ይጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደል? ሰሞኑን ስከታተል በየሚዲያው ከእፎይ ጋር ሰጣ ገባ ሙግት ውስጥ ገብተዋል። እፎይ የሚያስተምራቸውና የሚሰጣቸው መልሶች ሁሉ ቁርአንን እያጣቀሰ ነው። ከራሱ አንድ አውጥቶ የሚናገረው ነገር የለም። ለዛ የመልስ ምት መሆኑ ነው። ነገር ግን ይህ ግለሰብ ያልተረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ የወይን ግንድ ነኝ ሲል በምሳሌ ስለራሱ አሳወቀ፣ ተናገረ እንጂ እሱ እንዳለው እንዳልሆነ ለማንም ግልጽ ነው። የህግ አካላት ሰሞኑን የሃይማኖት ጉዳዮች ጽሕፈት ቤት ይመስለኛል ኃላፊው ሲናገሩ ሰሞኑን ሰምቻለሁ። ወደ አንድ ሳይድ ብቻ ማዘንበሉ ትንሽ ያስተዛዝባል። ሰዎች ያወቁ የመሰላቸው በማያውቁት ነገር ሲያወሩ ይታያል። ያሳዝናል። መሐመድ ከድር ይልቁንስ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን ይቅርታ ጠይቀው መዓቱ እንዲያወርድብህ። መዓቱም አልቀረም። የመሬት መንቀጥቀጡ በየቦታው እየተከሰተ ነው። እንዳያጠፋ ይቅርታ ጠይቀው።